ፍጠን 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 ፖሊሱ ፍጠን 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 ቀላል ነው ብሎ ለተላላኪው አንድ ፍላሽ ላከልኝ። ላፕቶፔን ከፍቼ ሳየው ግን መፈጠሬን ሁሉ ጠላሁት። እያንዳንዱ ያልተገቡ ግንኙነቶችን በድብቅ ካሜራ ተቀርጸው አንድም ቦታ የሱ ምስል በግልጽ አይታይም። ስሜ ለህይወቴ ሰላማዊነት ሲባል ይቆይና ታሪኬን ገላ አካፍላችሁ። ተወልጄ ያደኩት እዚሁ አዲስ አበባ ሲሆን የተማርኩት ቦሌ፣ የዩኒቨርሲቲ ቆይታዬ ደግሞ ጅማ ዩኒቨርሲቲ ነበር። በሁሉም ጊዜያት ይህ ነው የሚባል የህይወት ፈተና አላጋጠመኝም። ሁሉንም ያለፍኩት በእናቴ ትጋት፣ በሷ ጸሎትና በሷ ብርታት ነበር። አባቴ ሲሞት እኔ ገና 13 ዓመት ልጅ ነበርኩ። ይሄው ከዛ ጊዜ ጀምሮ እናቴ ለኔ ሁሉንም ነገር መልካም ነገሮች አድርጋ በማዕረግ ተመራቂ ለመሆን በቃሁ። ገና በሃይስኩል ጅማሬ በፍቅር ጓደኝነት አብሬው የሆንኩት ሰው በኋላም የትዳር አጋሪ ለመሆን በቃ። የእውነት እንዴት አይነት የፍቅር ሰው እንደሆነ ልነግራችሁ አልችልም። የፍቅር ህይወቴ የመጀመሪያዬ ሁሉ ነገርን ያየሁበት ደስታም ባለ ነገር እንጂ በመትመኘው ነገር ማምጣት እንደማልችል የተገነዘብኩበት የህይወቴ ደስታ መለኪያ የመኖሬ ትርጉም እውነተኛ ትርጉም ያገኘሁበት የአባቴ ምትክ አሁንም ለኔ በጣም መልካም ሰው ነው። ከትዳር አጋሪ ጋር 2 ወንድ ልጆችን አፍርተናል። እነሱም ደግሞ መንታ ናቸው። እሱም ማለትም የትዳር አጋሪ እኛን ለማኖር የሚችል የግል ድርጅት ውስጥ በጥሩ ደሞዝ በከፍተኛ ቦታ ላይ ተመድቦ ይሰራል። እኔም በተለያየ ጊዜ የተለያየ ድርጅቶች ውስጥ ይሰራ ነበር። መንታ ልጅ ማሳደግም በጣም ከባድ ነበር እና በመንታዎች መሃል ለ2 ዓመታት ያክል ስራ አቆምኩ ነበር። በህይወት መስመሬ ያልታሰበ ነገር ተከሰተ። የምወዳት ብዙ ከፍላ ለራሷ ህመም ዳርጋ እኔን ለዛሬዋ ቀን ያበቃችኝ እናቴ ታመመች። ባለቤቴም ያለውን በሙሉ ጨርሶ ተበድሮም ተለክቶም በሀገር ውስጥ ህክምና የተቻለውን ሁሉ ሞከረ። እኔም በአንድ የግል ድርጅት ውስጥ ተቀጥሬ እየሰራው ስለነበር በተደጋጋሚ በዚህ ምክንያት በመቅረቴ ማስጠንቀቂያ ተጻፈብኝ። ወዲህ እናቴ ውጭ ሀገር ሄዳ ህክምና ማድረግ ካልቻለች ከ6 ወራት በላይ በህይወት መቆየት እንደማልችል ተነግሮኛል። በቀጥታ የድርጅቱ ባለቤት ጋር ገብቼ መሬት ላይ እየተንደባለልኩ እናቴ ልትሞትብኝ ነው እባክህ ብዬ እሪ አልኩኝ። ባለቤቱ ግን በግድ አነሳኝና እንዲህ አለኝ፣ ግድ የለም እኔ ረዳሻለሁ። ምን ያህል ገንዘብ ነው የሚያስፈልገው? 1,200,000 ብር። ይሁን 1.5 አበድርሻለሁ። ከዛም በጊዜ ሂደት ትከፍያለሽ። እኔ ሰው ሲቸገር አልወድም አለኝ። የእውነት በደስታ ራሴ ልስት ነበር። እዚህ ጋር ለባለቤቴ የገንዘቡን ምንጭ ደበቅኩት። የአባቴ መሬት እንደነበረና እሱ ተሽጦ ለሷ መታከሚያ እንዲሆን መወሰኑን ነገርኩት። ምክንያቱ ደግሞ አሰሬ ሰጠኝ ብለው ይሄንን ሁሉ ብር እንዴት ሰጣት ብሎ ሌላ ጥርጣሬ ውስጥ ይገባል ብዬ እውነት ደበቅኩት። እኔም አስፈላጊውን ሰነድ ሞልቼና ፈርሜ ብሩን ወሰድኩ። እናቴን ይዣት ህንድ ሀገር ወሰድኳት። አሳክሚያትም ድናልኝ ተመለስኩ። አሁን ለእግዚአብሔር የረዳት ጸሎት ዓለም በቃኝ ብላ ለኢትዮጵያ የምትጸልይ እናት ሆናልኛለች። በዛም ደስተኛ ነኝ። አንድ ማለዳ ላይ የድርጅቱ ባለቤት ቢሮ ድረስ አስጠራኝ። እድሜው በ50ዎቹ ብዙም አይዘልም። ቢሮ ገብቼ ወንበሩ ላይ እርፍ እንዳልኩ ድርጅታችን ገንዘቡን አሁን ያስፈልገዋል፣ ከቻልሽ ልትመልሽልን ትችያለሽ አለኝ። እውነት ውሃ ሆንኩኝ። እንዴት ብዬ ከየት አልኩ በሁልሳሳ ድምጽ። እሺ 2 አማራጭ ልስጥሽ፣
አንደኛው ብሩን በ15 ቀናት ውስጥ ወደ ካምፓኒው መመለስ፣ አለያ ደግሞ ከኔ ጋር ያልተገባ ቢሆንም ወደ ፍቅር ግንኙነት መግባት። አንድ 7 ሳላማት ባልቀረሁም ከቢሮው ስወጣ ደረጃውን ሁሉ ሊያሽቀነጥረኝ ነበር። ለማሰቢያ በተሰጠኝ 3 ቀናት ውስጥ ብሩን የማገኝበት መንገድ ፈለኩ። ግን አይደለም በ3 ቀን በ3 አመትም የሚሆን ነገር አልነበረም። ከ3 ቀናት በኋላ ህሊናዬን ሽጬ ፍቃደኝነቴን ገለጽኩ። ለመጀመሪያ ጊዜ ከባለቤቴ ውጭ አወቅኩ። ይህ ሰው ትክክለኛ ግንኙነቶችን የማይመርጥ፣ የራሱን ስሜት ብቻ የሚያዳምጥ፣ አንዳንድም ደግሞ ጨከን ያሉ ነገሮችን የሚያደርግ አይነት ሆነብኝ። ይህ ግዞት በተደጋጋሚ ቀጠለ። በኋላ ግን እኔ እኮ ባለ ትዳር ነኝ፣ እባክህ እንደዚህ አታድርግ አልኩት። እንደውም በጣም ደስታ ያለሽ ወድጄሻለሁ፣ ካንቺ መውለድ ፈልጋለሁ ብሎኝ እርፍ አለ። አይሆንም ይበቃል አልኩ። እንደዛ ከሆነማ ቀላል ነው ብሎ ለተላላኪው አንድ ፍላሽ ላከልኝ። ላፕቶፔን ከፍቼ ሳየው ግን መፈጠሬን ሁሉ ጠላሁት። እያንዳንዱ ያልተገቡ ግንኙነቶችን በድብቅ ካሜራ ተቀርጸው አንድም ቦታ የሱ ምስል በግልጽ አይታይም። ከዛ እየተንደረደርኩ ጸሐፊዋን አልፌ ቢሮ ገባሁ። እንዴት እንደዚህ ታደርጋለህ አልኩት፣ ሩቅ አሳቢ ስለሆንኩ። አሁንስ ምን አሰብሻለኝ? እንባዬ ሳላውቀው በጉንጮቼ በመንታ እየፈሰሰ ነው። ለባልሽ ሳይሆን የምልክለት ይሄ ብዙ ለሚያራግቡት ማህበራዊ ትስስር ገጽ ነው። ከዛ ለመኖርም እድሉ አይኖርሽም አለኝ። መፈጠሬን እየጠላሁ ልጅ ስለመውለዱ ትንሽ ጊዜ እንዲሰጠኝ ለመንኩት። ግንኙነታችን ግን በድብቅ ቀጠለ። ባለቤቴ አሁንም በመልካምነቱ እንደቀጠለ ነው። ልጅም እንደወልድ እህት እኮ ያስፈልጋቸዋል እያለኝ ነው። ምን ማድረግ ነው ያለብኝ? የእውነት ብናገር ለባለቤቴ በጣም ይጠላኛል። ሰውየውም አይሆንም ብለው በእጁ ያለው መረጃ የኔን ህይወት ያጠፋዋል። እናቴ ራሱ የገንዘቡን ምንጭ ብታውቅ በጣም ታዝንብኛለች። የእውነት ግራ ገብቶኛል። እስኪ ሀሳባችሁን አስጋፍሉኝ። በጣም ግራ የሚያጋባ ከባድም ነገር ነው። እንግዲህ አንዳንድ ጊዜ ህይወት አጋጣሚዎች በየትኛው ሁኔታ ውስጥ የትኛው ቦታ ላይ እንደሚያሳርፉን አናውቅም። እነኛ ነገሮች ከተገቡ ሲገቡ ብዙ ነገሮች ላይ ታወቁ ይችላሉ። በወቅቱ እንግዲህ እናቷ ለከፈለችላት በህይወት ዘመኗ ለከፈለችላት መልካም ነገር ስትል እድሉን ወይም የገንዘቡን ማግኘቷን እንጂ ከዛ ተከትለ የሚመጡ ነገሮችን አላስተዋለችም። ይሄ እንግዲህ እንደ ሰውኛ ሲታሰብ ሁሉም ሰው በዛ ደረጃ ሊያስብ ይችላል። ምክንያቱም እናቴ ከተረፈችልኝ ምንም ይሁን በጣም የምትወዳት እናቷ ናት። ለሷ ብዙ ነገር ከፍላለች። እሷን ትልቅ ቦታ ላይ አብቅታለች። የማረግ ተመራቂ ማርጋታለች። ስለዚህ ያለፈችበትን እሷ የተሸከመችልኝን ያህል ደግሞ እኔ ህመሟን ልሸከም ይገባል በሚል ነው ያንን ስሜት ያንጸባረቀችው። እድሉንም አግኝታ ደግሞ ያንን ብር አግኝታ እናቷንም ማሳክማ እናቷን በመንፈሳዊ ህይወት ውስጥ በሰላም ተመልሰው ከዛ በኋላ ቆርበው በመንፈሳዊ ህይወት ውስጥ እንዳሉ ነው ባለ ታሪካችን የገለጸችው። ያን ብቻ ሳይሆን እንደገና ደግሞ እንግዲህ ይሄ ሰውዬ ደግሞ ከመጀመሪያው ጀምሮ ፕላን ያረጋቸው ነገሮች ነበሩ ማለት ነው። ከዛ ቅጽበት ጀምሮ በስተመጨረሻ እንግዲህ በብዙ ነገር በቁጥጥር ስር አውሏታል። ከዛም ሲቀጥል እንደገና ደግሞ አቅሙም አለው ለምክንያቱም ገንዘብ ብዙ ነገሮች ሊሰራ ይችላል ለበጎነት እስካለዋል ነው ድረስ። ስለዚህ በተቃራኒውም ያንኑ ስሜት የሚንጸባረቅበት ሁኔታ አለና ምንድነው መፍትሄው ትላላችሁ ቤተሰቦቻችን? እሷን ግራ ገብቷታል። እኛም ስንሰማው በጣም ግራ ገብቶናል።